የክርስቶስ ትንሣኤ ነፃ የሰጠን ነው። የክርስቶስ ትንሣኤ የተረጋጋንበት ነው። የክርስቶስ ትንሣኤ የዳንበት ነው። የክርስቶስ ትንሣኤ ነገን ያየንበት ድልድያችን ነው። የክርስቶስ ትንሣኤ ዘጉባኤን እንድንናፍቅ ያደረገን የትኛውንም የሃይማኖት ድርጅት አስገኘን የሚሉ ክፍሎች ሁሉ ሞተው በስብሰው ከምድር በታች ዛሬ ያሉ ተዋህዶን የመሰረተልን ሥጋውን የሰጠን ደሙንም ያጠጣን ደግሞም ከእሱ ጋር ሕይወት እንድንኖርበት ያደረገ ክርስቶስ ግን ዛሬ በትንሣኤው ትንሣኤያችንን ሰጥቶልን በአብሪና ዓለም ሳትፈጠር በነበረ ክብሩ ይኖራል። ይህቺ ትንሣኤ ለእኛ የምትሰጠን የተዋህዶን ሃይማኖት ንጽሕትና ርትዕትነት ብቸኝነት የሚነግረን ነው። ይህቺ የሃይማኖት መሰረት የድህነታችን ማረጋገጫ ለክርስትናችን መጠቅለያ የሆነችው ሃይማኖታችንን ያጸናበት ትንሣኤ ነው ክርስቶስ። በአቤል ሞት የሰው ልጅ አስደነገጥከው፣ ደግሞስ በሄኖክ ማረግ ለሰው ልጆች ተስፋ ሰጣቸው፣ በአንተ መነሳት ግን ሁሉን አማናዊ ያደረክላቸው ነገር ይዘናል። አሁን ብዙ ጊዜ ትንሣኤ ላይ ከምንቸገርባቸው ነገሮች መካከል የመጣነው መንገድ ረጅም ስለሆነ ይዘነው የመጣነው 55ቱ ቀናት በሙሉ ውስጣችን ፍጹም ከእግዚአብሔር ጋር ኅብረት አንድነት ፈጽሞ በጾሙ፣ በምጽዋቱ፣ በስግደቱ፣ በጸሎቱ፣ በእግዚአብሔር ፊት በመመላለሱ ቤተ ክርስቲያን ፊት መጥቶ በማልቀሱ ውስጥ በጣም በወንዳችን ጠንክሮ ስለነበረ ልክ ከትንሣኤው በኋላ ግን ህሊና ፌዳፕ ማድረግ ትጀምራለች አይደል? ያንን ተዘክሮ ጠብቆ መኖር ይከብዳታል። እንደው በዚች በሁለት ቀን እንኳን ልምዳችን ራሳችን ልቡና ፍጹም የሆነውን እግዚአብሔርን ቃል መናገር ስታቆም፣ ዝማሬውን ስታቆም፣ ጸሎቱን ስታቆም፣ እግዚአብሔር ፊት ያላትን መንፈሳዊ ነገር በሙሉ ከቅዱሳት መጻሕፍት ያገኘችውን መናገር ስታቆም ልቡና ሞተች ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ አስራጺ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ለጠይቆታ አካላት በስም በግብር በአካል ሶስት ብንል በባህሪ በአገዛዝ ይችን ዓለም በመፍጠር ፈጥሮን በማሳለፍ አንድ አምላክ እያልን እያመንን አምላክ ወላዲተ አምላክ ድንግል ማርያምን አጋዥ በማድረግ የቅዱሳን የጻድቃን የሰማዕታት የጸሎታቸውን በረከት በመተማመን የዕለቱን ትምህርት መማር ማስተማር እንጀምራለን። ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይል ከሙታን መካከል ተነሳ። ሰይጣን ዲያብሎስን አሰረው፣ አዳምን ነፃ አወጣው። ካሁን በኋላ ሰላምና ደስታ ፍስሐ ሆነልን የሚል ሰላምታ ነው። ሰላምታ የተሰጣጣ ነው። በቅድስት ቤተክርስቲያን አስተምህሮ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳበት ብለን ከምናከብረው ከመጀመሪያይቱ ሰንበት እሁድ ጀምሮ ላሉት ተከታታይ 50 ቀናት ወይም በዓለ 50 ብለን ለምናከብራቸው ቀናት ውስጥ ቤተክርስቲያን ባሉን አገልግሎቶች ባሉን ስርዓት አምልኮ በምንፈጽምባቸው ጉባኤቶቻችን ለትምህርት ለዝማሬ በምንገኝባቸው መርሃ ግብሮች በሙሉ በዚህ ሰላምታ ሰላም እንድንባባል ቅድስት ቤተክርስቲያን ለልጆቿ ይህንን ስራ ሰርታላቸዋለች ማለት ነው። ይህንንም አስመልክተን ነው እንግዲህ ክርስቶስ ተንሥአ እሙታን የሚለውን ሰላምታ ሰላም የተባባል ነው። ለእግዚአብሔር ፈቃድ በሚኖረን እጅግ አጭር ደቂቃ የእግዚአብሔርን ቃል ነው የምንነጋገረው። ለትምህርታችን መግቢያ ርዕስ እንዲሆነን በዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ ያለውን ቃል መነሻ አድርገን እንነጋገራለን። ምንት ያበክኤኪ በሚል ርዕስ እንነጋገራለን። እስቲ በሉ ምንት በሉ። ያበክኤኪ ምን በሉ እስቲ። ብዙ ሰው ነው በቁጥር ያለው ድምፁ የሚሰማኝ ግን ጥቂት ነው። ምን በሉ እስቲ። ያስለቅስሻል። ይህንን ቃል የተናገረው ሠራዬ ዓለማት መጋቤ ፍጥረታት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለማን ነው የተናገረው ከተባለ ለማርያም መግደላዊት ነው። ከቁጥር 1 ጀምሮ ያለውን አንድ ጊዜ
እናነበውና አብረን በውስጡ አምላካችን ሊያስተምረን የፈለገውን ሐሳብ አብረን እንማራለን ማለት ነው። ምዕራፍ 20 ከቁጥር 1 ጀምሮ እንዲህ ነው የሚለው። ከሳምንቱ በመጀመሪያው በእሑድ ሰንበትም መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ክርስቶስ ይወደው ወደ ነበረው ወደ ሌላኛው ደቀ መዝሙር መጥታ እንዲህ አለቻቸው፣ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም። ስለዚህም ነገር ጴጥሮስና ሌላው ደቀ መዝሙርም ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞም ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩንም ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩ ገባ። የተልባ እግሩ ልብስም ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያም ጊዜ አስቀድሞ ወደ መቃብር የመጣውም ሌላው ደቀ መዝሙር ገባ፣ አየውም አመነም። ከሙታንም ይነሳ ዘንድ እንዲገባው የሚለውን የመጽሐፍ ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክት ነጭ ለብሰው የኢየሱስ ክርስቶስ ሥጋ ተገኝቶበት በነበረው አንዱ በራስጌ ሌላውን በእግርጌ ተቀምጦ አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንንም ብላ ወደ ኋላ ዘወር ስትል ጌታችን ኢየሱስ ክርስቶስ ቆሞ አየችው። ክርስቶስ እንደሆነ ግን አላወቀችውም። ጌታችንም እንዲህ አላት፣ አንቺ ሴት ለምን ታለቅሻለሽ አላት ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በቅድስት ቤተ ክርስቲያን አስተምህሮ መሰረት በተለይም አምስቱ አብያተ ክርስቲያናት ከጌታችን መድኃኒታችን ኢየሱስ ክርስቶስ በኋላ ያለውን 50 ቀናት ወአክብርዋ ለዛቲ ሰሙን እምዓቲ ዕለት፣ ይህቺን ሳምንት እነዚህን ቀናት እንደ አንድ ቀን አድርገ አክብራቸው የተባለውን ሕግ ይዘው የሰንበትን ቀን ወይም ጌታችን ኢየሱስ ክርስቶስ የተነሳበትን ሰንበት ያችን እሑድ ይዞ መንፈስ ቅዱስን እስኪልክላቸው ያለውን 50 ቀን በሙሉ ቤተ ክርስቲያን በዓለ ሃምሳን እንደ አንድ ቀን ሰንበት አድርጋ ታከብረዋለች። በዚህ ዕለት ውስጥ ብዙ ምስጢራትን ቅዱስ ያሬድ በድጓ ያስቀመጠውን እነ ታላላቆቹ አባት እነ ቅዱስ ኤፍሬም እነ ቅዱስ ባስልዮስ በስብከቶቻቸው በአስተምህሮቶቻቸው በስርዓት አምልኮ በሚፈጸምባቸው በእያንዳንዱ በቅዱሳት መጽሐፍታቸው ላይ ስለዚህች ሳምንት እግዚአብሔር የሰራልንን ሕግ በሰፊው ያስተምሩበታል። ለዚህም ነው እንግዲህ ሰንበትን ስናስብ ወይም ሰሞነ ትንሣኤን ስናስብ በውስጡ ብዙ የተለያዩ መንፈሳዊ ምግባራትን እንድንፈጽምባቸው ራሳችንን እንድናይባቸው የተሰሩልን ሕግጋቶች አለ። ቅዱስ ባስልዮስ እንዲህ እያለ ስለዚህ ሰሙን ይናገራል። ጌታ ከተነሳበት ጀምሮ ያለችው ቀን እስከ 50ኛው ዕለት ቤተ ክርስቲያን የምትሰራበት ቀን ነው ይላል። ደህና መሻችሁ። ቤተ ክርስቲያን ምን የምትልበት ቀን ነው? የምትሰራበት ቀን። አስቀድሞ ጌታችን ኢየሱስ ክርስቶስ ተነሳ ለማለት ሞተ ማለት ጥንቱ ነውና፣ ሞተ ለማለት መከራ ተቀበለ ማለት ጥንቱ ነውና፣ መከራ ተቀበለ ማለት ለማለት ጾመ ማለቱ ጥንቱ ነውና፣ ጾመ ለማለት ተጠመቀ ማለት ጥንቱ ነውና፣ ተጠመቀ ለማለት እድሜው 30 ሞላ ማለት ይገባልና፣ እድሜው 30 ዓመት ሞላ ለማለት ተወለደ ማለት ጥንቱ ነውና፣ ተወለደ ለማለት ተጸነሰ ማለት ጥንቱ ነውና፣ ይህንን ሁሉ ነገር ቅድስት ቤተ ክርስቲያን በስርዓቷ ስታስተምረን ዘወረደ ብላ የጀመረችውን አረገ ብላ ሰሙኑን ስለምትጨርስበት እያንዳንዱ ቀን ኦርደራቸው ተከታታይነት ባለበት ጊዜ አድርጋ ታስተምረናለች። እንግዲህ ትንሣኤውንም አብረን ስናስብ ከምናስባቸው መካከል ቅዱሳን መላእክትን አብረን እናስባቸዋለን። ቅዱሳን አንስትን አብረን እናስባቸዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎቹ 5 አብያተ ክርስቲያናት እንዲሁም ከምስራቃውያንም ከምዕራባውያንም ኦርቶዶክስ ብለው ራሳቸውን ከሚጠሩ
በዚህ አስተምሮት ውስጥ አለን ከሚሉ ክፍለ ሀገራትና ወይም የሃይማኖት ክፍሎች በተለየ የየዕለቱን ሳምንት ማን ነው የሳምንቱን የየዕለቱን ቀን ደግሞ ምን እያደረገች ታስባለች? ስያሜ እየሰጠች ታስባለች። ለምሳሌ እሁድን ትንሣኤ ብለን አክብረናል። ሁለተኛውን ቀን ወይም ከሳምንቱ የመጀመሪያው ቀን የምትባለው ከሰንበት ቀጥሎ ያለውን ሰኞ ማዕዶት እያለች ታከብረዋለች። አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመልዕልተ መስቀል በተሰቀለ ጊዜ በቆላሲስ መልእክቱ ቅዱስ ጳውሎስ እንደነገረን በምዕራፍ 2 ከቁጥር 14 እስከ 16 እንደነገረን ዲያብሎስን አስሮ በእሳት ዠንዠር ደግሞ በነፋስ አውታር አስሮ ጠርቆት ወደ ሲኦል ገብቶ ሙሉ በሲኦል ያሉትን ነፍሳት ሁሉ ወደ ገነት ማዕዶት እንዳደረገላቸው ከጨለማ ወደ ብርሃን እንደመለሳቸው ከክፋት ወደ ጽድቅ እንደመለሳቸው ከተያዙበት የጨለማ አሰራር ወደ ብርሃናዊ ኑሮ እንደመለሳቸው ምክንያት አድርጋ ቅድስት ቤተክርስቲያን ሰኑይን ብቻዋን ሰኞን አምላካችን መድኃኒታችን ኢየሱስ ክርስቶስ ማዕዶት አደረገልን ብላ ለልጆቿ ታስተምራለች። ማዕዶት ሆነልን ስንል አንድን ዛሬ ማዕዶት ለሚያስፈልገን ለእኛ ክርስቶስ በሰራልን በትንሣኤው ድልድይ ወደ ገነቱ ቤተክርስቲያን እንድንመለስ ስራ ሰርታልናለች። ሁለተኛውን ቀን ቶማስ ትለዋለች። ቶማስ ዲዲሞስ የሚባለው የተገኘበትም ወገን ከሰዱቃውያን ወገን ስለነበር ፍጹም ትንሣኤን ከማያምኑ ሰዎች ስለነበረ አምላካችን ክብር ይግባውና ትንሣኤ ከማያምኑት ወገኖች እንኳን ከእነሱ ተወካይ አድርጎ ጠርቶ ስለነበር ፍጹም እርሱን ለማሳመን በዳግም ትንሣኤ የሚተረከውን ታሪክ ማክሰኞ አምጥታ ቶማስ ብላ ታስተምረናለች። ረቡዕ አልዓዛርን ታከብረዋለች ወይም አልዓዛርን ታስባለች። ከሞት በኋላ ያለውን ሕይወት አምላካችን ሞተን በስብሰን 4 ቀን ከሆነን በኋላ እንኳን ስጋችን ወደ አፈርነት መቀየር ጀምሮ ነፍስ ወደ ፈጠራት ወደ ክርስቶስ እቅፍ ገብታ ሳለ ሙቀት ልምላሜ ከተለየን በኋላ ቅዝቃዜ ሰውነታችን ወጥቶ ከደረቅንም በኋላ መግነዛችንን ፈቶ አዲስ ሰው እንደሚያደርግን በአዲስ ተፈጥሮ ኋላ ላይ ያደርገው ያለውን በትንሣኤ ዘጉባኤ አሁን ማድረጉን በአልዓዛር ትነግረናለች። አራተኛው የአዳም ሐሙስ ነው። ለአዳም ትወለድ በዕለተ ሐሙስ ወበመንፈቀ ዕለትም እትወለድ ወለተ ወለትከ ወአድነከ ወቤዞከ ያለውን ቃል እንደፈጸመለት ቃል ኪዳኑን ለመመስከር ሐሙስን የአዳም ሐሙስ ብላ ታከብረዋለች። ዓርብ ቤተክርስቲያን ተብላ ትከበራለች። ቤተክርስቲያን ቀዳሚት ሰንበት ቅዱሳን አንስት 36ቱ ቅዱሳን አንስት የሚታሰቡበት ነው። ሁለተኛው እሁድ ዳግም ትንሣኤ ተብሎ ይታሰባል። በእነዚህ ውስጥ ሁሉ ግን ትንሣኤውን እንድናስብ ቅድስት ቤተክርስቲያን ስርዓት ሰርታልናለች። ለዚህም ነው ዛሬም በትምህርታችን መግቢያ ላይ ያነሳ ነው ምንት ያበክኤኪ ምንድነው የሚያስለቅስሽ የሚለውን ታሪክ ስናነሳ ትንሣኤውን ቀድመን የምናነሳው አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በአበው በምሳሌ የተነገረውን ኋላም በነቢያት ትንቢት የተተነበየለትን ደግሞ ሐዋርያቱ በነበሩበት ጊዜ ክርስቶስ ስለራሱ ከሞት በኋላ ሊያደርገው ስላለው ሕይወት የነገራቸውን ነገር ፍጹም አማናዊ አድርጎ መስጠቱን የምንማርበትን ክፍል ስናነሳ እነ ጊዮርጊስ ዘጋስጫን አብረን የምናነሳቸው ናቸው። ብፁዕ አባታችን ቅዱሱ ዳግማዊ ያሬድ ዳግማዊ ቄርሎስ የተባለ ጊዮርጊስ ዘጋስጫ ስለ ሰው ልጆች ትንሣኤ ባነሳበት አንቀጹ እንደዚህ ይላል። የሰው ልጆችን በአቤል ሞት አስደነገጥካቸው ይላል። ልብ በሉ። የሰው ልጆችን በማን ሞት አስደነገጥካቸው? በአቤል። በስነ ፍጥረት የመጀመሪያ ሞትን የቀመሰ አቤል ስለሆነ ሰው ሞት የሚባለውን ነገር ኤክስፔሪየንስ አላደረገውም ነበር። ወይም የሚሞት ስጋ መዋቲ ስጋ ይዞ ወደ ምድር እንደወረደ ያወቀው በአቤል ነው። አቤል እንደሞተ ያወቀ ጊዜ የሰው ልጅ እጅግ በጣም ተጨንቆ ነበረ። ለመጀመሪያ ጊዜ ስለሆነ በአቤል ሞት የሰው ልጅ አስደነገጥከው። ደግሞስ በሄኖክ ማረግ ለሰው ልጆች ተስፋ ሰጣቸው። በአንተ መነሳት ግን ሁሉን አማናዊ ያደረክላቸው ይላል ጊዮርጊስ ዘጋስጫ። በክርስቶስ ትንሣኤ ለሰው ልጆች ሙሉ አማናዊ ሆኖ የተሰጠን ነው። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሞተ ጊዜ በአዲስ መቃብር ዮሴፍና ኒቆዲሞስ አወረዱት። ወደዛም ሲያወርዱት ቀድሞ የተነገረ ትንቢት ስለነበረ ነው። ቀድሞ የተመሰለ ምሳሌ ስለነበረ ነው። አስቀድሞ አቤል በሞተ ጊዜ በነጭ በፍታ ጠቅልለውት ማንም ወዳልተቀበረበት ወደ አዲስ መቃብር አውርደውት
በዛም ቦታ አዳም ልጆቹን ይዞ ይጸልይበት በነበረው ቦታ ይህ በአዲስ ኪዳን ክርስቶስ ሊያደርጋት ላለው ትንሣኤ ምሳሌ አድርጎ ቀብሮት ነበረ። እስራኤላውያን ሰው ሲሞት 3 ቀን ያህል ይጠቀልሉትና 3 ቀን ያህል ሽቶ ይቀቡ በቤታቸው ያኖሩታል። ክርስቶስ ከ3 ቀን በኋላ እንደሚነሳ በምሳሌ አስቀድሞ ሲነግራቸው ነው። ትንቢቱንም ስናነሳ ከዚሁ ጋር ተመሳሳይ ነው። ለምሳሌ መዝሙረኛው ዳዊት በመዝሙር 128ም ደግሞ ደጋግሞም የነገረን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚነሳ መነሳት ብቻ አይደለም፣ ከትንሣኤ በኋላ የሚቆይበትን ዘመን ኋላም የሚያርግበትን ደግሞ ደጋግሞ ነግሮናል። በመዝሙር 36ም ላይ ልበ አምላክ ቅዱስ ዳዊት አንተና የመቅደስ ታቦት ተነስ እያለ ስለሱ መነሳት አንድም እርሱን ስላስገኘች ስለ እናቱ ትንሣኤ ነግሮናል። ይህንን ግን ያን ጊዜ የነበሩ ሐዋርያቱ 36ቱ ቅዱሳን አንስትም 72ቱም አርድእት ከቅዱሳት መጻሕፍት የተነገረው ነገር ስለ ክርስቶስ መሆኑን አላወቁም ነበርና የክርስቶስ ሞት አስደንግጧቸው ነበረ። አይደለም ሞቱ ገና ስለ ሞቱ ሲናገር እነ ቅዱስ ጴጥሮስ አይሁንብህ እያሉ ክርስቶስን ምን አድርገውታል? ሞግተውት ነበር። አይሁንብህ፣ ልትሞት አይገባንም፣ እኛ ሁሉን ትተን ተከተልን፣ ከዚህ በኋላ ምንድነው ለእኛ የሚሰጠን ነገር እያሉ ደግሞ ደጋግሞ ይጠይቁት ነበረ። ክርስቶስ መሞቱ አስደንግጧቸዋል። መሞቱ ብቻ አይደለም፣ በመቃብር ቆይቶ የነበረበት ጊዜ ፍጹም ሰላም ነስቷቸው ስለነበረ ማርያምን ከመካከላቸው አድርገው በማርቆስ እናት ቤት እዛ ተገኝተው ጸሎት ያደርጉ ነበረ፣ እግዚአብሔርን ይጠይቁት ነበረ። እባካችሁ ዛሬ ሰው ሲሞትብን ምንድነው የምናደርገው? እጅግ የምንወደው ሰው ከመካከላችን ሲወሰድብን ብዙዎቻችን ቀይጸ ተስፋ ውስጥ ገብተን ያንን ሰው ፍጹም ስለመርሳት እናስባለን። ክርስቶስ በሞተ ጊዜ ከመካከላቸው በተወሰደ ጊዜ በአዲስ መቃብር ባወረዱት ጊዜ ግን ተሰብስበው ይጸልዩ ነበር። ማዕከላቸው ማርያምን አድርገው ድንግል ማርያም ሐዘን የበዛባት አንድ ልጇን በሞት የተወሰደባትን 33 ዓመት ሙሉ ስለዛ ስለ ክርስቶስ እያዘነች የምትሰማው የምታየው ነገር ልቧን እየደማ እያለ በመስቀል ሞት ባየችው ጊዜ ከዓይኖቿ እንባ ቢያልቅባት ደም አለቀሰች ይላል ለማርያም። ደም ቢያልቅባት እዥ እየወጣ ያለቀሰችለት ክርስቶስ ሲቀበር ባየችው ጊዜ ግን ከሐዋርያቱ አልተለየችም። አብራት ጸሎት ያደርጉ ነበር እርሷን ይዘው። ይህንን ባዩ ጊዜ ብዙ የተደረገላቸው ክርስቶስን አረሱትም ነበር። እንደ ማርያም መግደላዊት ያሉት ብዙ ኃጢአታቸው ይቅር ስለተባለላቸው፣ ብዙ ሸክማቸው ከእነርሱ ስለተራገፈ፣ ብዙ መናቃቸውን ወስዶ ክብር የሰጣቸውን ክርስቶስ ስላልናቁ ስላልረሱትም ወደ አዲስ መቃብር ማርያም መግደላዊት በማለዳም ማልዳ ተነሳ። ሌሊቱን ሽቱ ታቅፋ ያን ጊዜ ገዝታው የነበረውን ሽቱ ደብቃው የነበረውን ለማንም የማይሰጠውን ውዱን ሽቱ 300 ዲናር የፈጀውን ውዱ ሽቶ ይዛ ወደ መቃብር ወረደች ይላል። ወደ መቃብር ስትወርድ ወደ ውስጥ ትገባ ዘንድ አልወደደችውም። አየች፣ እንደተከፈተ ነው ያየችው። ተመልሳ መጣችና ለሚገባቸው ይህንን ማጣራት ላለባቸው ሰዎች መጣ ለሐዋርያቱ ነገረችው። ሐዋርያቱም ሲመጡ ጴጥሮስ በስተርጅና እድሜው ከ60 አልፎ ነበረ። ወጣቱ ዮሐንስ ደግሞ የወደው ጌታ የወደው የነበር የተባለው ደቀ መዝሙር ዮሐንስን ነው። ሁለቱ ተያይዘው መጡ። አስቀድሞ ዮሐንስ ደረሰ። ሩጫ ጎበዝ ስለነበር፣ አንድም ወጣት ስለነበር፣ አንድም አብዝቶ የወደው ነበርና የክርስቶስን ትንሣኤ በልቦናው ባይኖርበትም ምን አድርሰውት ይሆን ብሎ ናፍቆ ወደዛ ቦታ ደረሰ ይላል። ውስጥ ገብቶ ግን ቅድሚያ አላየውም። ከበር ቆሞ ጠበቀው። ያ ፓትርያርክነት ሊሾም የታጨው በዕድሜ አረጋዊ የሆነው ቅዱስ ጴጥሮስ ከእርሱ ጋር ተከትሎ መጣ፣ ተመለከተ። እርሱም ወደ ውስጥ ገባ፣ አየም። ክርስቶስ ከመካከላቸው በዛች ቦታ እንደሌለ አየ። ለዚህ አሁን ሌላ አይነት አናላሲስ ውስጥ መግባት አልፈለግም። ሌላ አይነት ትርጓሜ መስጠት አልፈለግም። ወደ ጸሎታቸው ተመለሱ ይላል። ማርያም መግደላዊት እዛው ቆይታ ግን ትጠብቀው ነበረ። ብዙ ስለወደዳት፣ ብዙ ስላከበራት፣ ብዙ ኃጢአቷን ይቅር ስላላት፣ ብዙ የሚቆጠሩ በደሎቿን ስለረሳላት እዛው ሆና ትጠብቀው ነበረ። ክርስቶስ ይህንን ፍቅሯን ስለተመለከተ ተገለጠላት ይላል።
አዘን ክፉ ነውና ይላል ሊቁ ሲተረጉም ኤስድሮስ። አዘን ክፉ ነውና ያየችው ክርስቶስን ማን እንደሆነ አላወቀችውም ይላል። ስለ ሁለት ነገር አላወቀችውም ተብሏል። አንደኛ የሰዱቃውያን ትምህርት እነሱ ላይ በርትቶ ስለነበረ ከሞት በኋላ ሕይወት አለ የሚለውን ቃል መቀበል አልፈለጉም። አንድም ክርስቶስን ከጀርባ ስላየችው ወይስ በብርሃን ተከቦ ስለነበረ በፍጹም መለየት አልቻለችም። ይልቁንም ግን በሌሊት ብርሃን ለኩሰው ይኮተኩቱ የነበሩ ሰዎችን መሰላት። እያለቀሰችም ጠየቀችው፣ አንተ ሰው ያንን የቅዱሱን ሥጋ ወዴት ወሰዳችሁት? የጌታዬን የአምላኬን ኃጢአቴን ይቅር ያለኝ ያ አብዝቶ የወደደኝን የክርስቶስን ሥጋ ወዴት አደረጋችሁት ብላ ጠየቀችው ይላል። ስላላወቀችው ነው። ፍጹም ያላወቀችበት ዋናው ምክንያት በልቧ የነበረ የከበደባት ሐዘን፣ አንድም የሰዱቃውያን ትምህርትን ወደ ልቧና እርሾ አድርጋ አስገብታ ስለነበር ትንሣኤው ሩቅ ሆነባት፣ አንድም ብርሃኑ ጨለማው ጋር ተገናኝቶባት ያንን ስላላወቀች ጠየቀችው። ክርስቶስ ግን ጠጋ ብሎ ጠየቃት። ምን ያስለቅስሻል አላት። ምን ያስለቅስሻል? ይሄ ጥያቄ በዘመናችን ሁላችን እግዚአብሔር እንዲጠይቀን ሆኖ የተነገረ ቃል ነው አይደለም? ዛሬም እግዚአብሔር ምን ያስለቅሳችኋል ብሎ ወደ ልቦናችን ይጠይቅልን። ዛሬ ብዙ የሚያስለቅሰን የከበደብን ነገር ስላለ ምን ያስለቅስሻል ስትባል የሚያስለቅሳት ብዙ ነገር ነበር። በጊዜ እውነት ለመናገር ብዙ ልትመረርበት፣ ብዙ ተስፋ አድርጋ ያጣችው ነገር፣ ብዙ አተርፍበታለሁ ብላ የሰበሰበችው ነገር፣ ብዙ ነገር ያድጉልኛል ብላ የምትጠብቃቸው ያለመቻቸው ተስፋዎቿ ብዙ ሊያስለቅሷት የሚገባ ነገር ነበረ። እርሷ ግን ለክርስቶስ የነገረችው የሚያስለቅሳት እውነተኛው የክርስቶስ ፍቅር እንደሆነ ለራሱ ለክርስቶስ ነገረችው። የጌታዬን ሥጋ ወዴት እንዳኖሩት ስለማላውቅ፣ ምክንያቱም ያን ጊዜ የነበሩ አይሁዶች የክርስቶስን ሥጋ ቆፍር አውጥተው ያቃጥሉት ይሆን የሚል ስጋት ስለነበረባት ይነሳል አይደለም። ግንስ አይሁዳውያንን ስለምታውቅ በሕይወት እያለ እንደዛ የጠሉትማ ዛሬ ሞቶ ተቀብሮ ለእርሱ አይተኙለትም የሚል ስጋት ስለነበራት ለክርስቶስ ፍቅር አስባ ምን ያስለቅስሻል አላት። እሷ ጠብቃ የነበረውን መልስ አይደለም የነገራት። ማርያም አላት። አዎ በእስራኤላውያን በስም መጠራት ያ ሰው በትክክል ማን እንደሆነ የሚለዩበት ቃል ነው። ብዙ ቃል ሲነጋገራት አላወቀችውም። በሥጋ እያለች ያናግራት የነበረውን ቃል እኮ ደግሞ ነግሯታል። ምን ያስለቅስ? ከዚህ በፊት እኮ ይህንን ጥያቄ ጠይቋታል። እርሱ ብቻ አይደለም መላእክቱም ይህንን ጥያቄ ጠይቀዋታል። ግን ሁለቱም መላእክቱም ክርስቶስን ምን ያስለቅስሻል ሲሉ በትክክልም አላወቀችውም። ሰው እስራኤላውያን በተለይ በስማቸው ሲጠሩት ቅላጼ ስላለው አጠራሩ ይለያል። የክርስቶስ አጠራር ክርስቶስ ብቻ የሚጠራት ስለሆነ ማርያም አላት። እርሷን ምን አለች? ረቡኒ መምህር ወይ ብላ ጠራችው። ከዛም በኋላ ግን አወቀችው ይላል። ልብ በሉ። በዚህ ትንሣኤ ውስጥ በዚህ ምን ያስለቅስሻል በሚለው ቃል ውስጥ ትንሣኤ ነው የነገራት። ሞቼ ተነስቻለሁ፣ አትንኪኝ፣ አሁን ለመንካት ብቁ ስላልሆንሽ ሂጂና ግን ንገሪያቸው ፈጥነሽ። ልብ በሉ። ብዙ ኃጢአት የነበረባትን ያቺን ሴት፣ ብዙ የበደለችውን ያቺን ሴት የትንሣኤ የመጀመሪያ ሰባኪ አድርጎ ከፊት አቆማት። ለምን ካልን አምስቱ ትንሣኤውን በዚሁ ሊገልጥላት ስለፈለገ ነው ይላል ቅዱስ ባስልዮስ። በቤተ ክርስቲያናችን አስተምዕሮ መሰረት 5 ትንሣኤዎች አሉ። ስንት ትንሣኤ ያልኳችሁ? 5 አይነት ትንሣኤዎች አሉ። የመጀመሪያው የትንሣኤ አይነት ትንሣኤ ዘህሊና የሚባል ትንሣኤ አለ። ትንሣኤ ዘህሊና። ትንሣኤ ዘህሊና ማለት ህሊና የምትሞት የምትበሰብስ የምትፈርስ ሆና አይደለም። ግንስ የህሊና ትንሣኤዋ ተዘክሮተ እግዚአብሔር ነው ይላል እንጦንስ። ህሊና እግዚአብሔርን ከማሰብ ስትርቅ ህሊና ምውት ትባላለች። መንፈሳዊ ነገርን ከማሰብ፣ መንፈሳዊ ነገርን ከማቀድ፣ በመንፈሳዊ ሐሳብ ውስጥ ከመጨዋወት፣ የእግዚአብሔርን ቃል እያሰቡ በእግዚአብሔራዊ መንገድ ውስጥ አለመኖር የህሊና ሞት ይባላል። ለዚህም ነው የሰው ልጅ ህሊናው ደጋግሞ ስለሚሞትበት ደግሞ ደጋግሞ ህሊና ትንሣኤ ያስፈልጋታል። ይሄንን እንጦንስ የተባለ የቤተ ክርስቲያናችን መነኮስ ቅዱስ አባት ሲናገር
የአእምሮ ወይም የህሊናዋ ሞት ለእርሷ ትንሣኤዋ ተዘክሮተ እግዚአብሔርን ከፊት ማስቀደም ነው ይላል። በብሉይ ኪዳን የነበሩ እነ አዳም እግዚአብሔርን ከመበደላቸው አስቀድሞ ህሊናቸው ነው የሞተባቸው። አዳም በገነት እየኖረ እግዚአብሔርን ዕለት ዕለት ያስበው ነበረ። እግዚአብሔርን ያስበው ነበር ማለት ምን ማለት ነው ይልና ቅዱስ ዮሐንስ አፈወርቅ ሲተረጉም የእግዚአብሔርን ሕግ በማሰብ ውስጥ እግዚአብሔርን ያስበው ነበር ይላል። ደህና መሻችሁ። ማንን በማሰብ ውስጥ? የእግዚአብሔርን ሕግ በማሰብ ውስጥ የሰጠኝ እግዚአብሔር ነው፣ ልጠነቀቅለት፣ ላላፈርሰው ይገባኛል፣ በዛች በተሰመረችው መስመር መኖር ይገባኛል ብሎ ማሰብ ሰጪውን ማሰብ ነው። ሕጉን የሰጠውን እግዚአብሔርን ማሰብ ነው። አዳም በገነት ውስጥ ብዙ ጊዜ ለኃጢአት ይቆጠብበት የነበረው ተዘክሮተ እግዚአብሔርን ከፊቱ ማስቀደሙ ነው። እነ ቅዱስ ዮሴፍ በዘመን አበው ያቺ የጲጥፋራ ሚስት ለኃጢአት ሰውነቱ ስትቆሰቁስበት ና ተኝተን እንዳራ እግዚአብሔርን እናስቀይም ባለችው ጊዜ ይህንን በደል በእግዚአብሔር ፊት አልሰራም ያለው ተዘክሮተ እግዚአብሔርን ከፊት ስላደረገ ነው። ህሊና ሁልጊዜ በትንሣኤ ስለኖረች የህሊና ትንሣኤ ውስጥ ስለነበረ ነው። የመጀመሪያው ህሊና ትሞታለች ማለት ነው። የህሊና ሞት ማለት ከተዘክሮተ እግዚአብሔር መራቅ። ስለዚህ እሷ በምን መታደስ ያስፈልጋታል? ተዘክሮ እግዚአብሔርን በማሰብ ውስጥ። አሁን ብዙ ጊዜ ትንሣኤ ላይ ከምንቸገርባቸው ነገሮች መካከል የመጣነው መንገድ ረጅም ስለሆነ ይዘን የመጣነው 55ቱ ቀናት በሙሉ ውስጣችን ፍጹም ከእግዚአብሔር ጋር ህብረት አንድነት ፈጽሞ በጾሙ፣ በምጽዋቱ፣ በስግደቱ፣ በጸሎቱ፣ በእግዚአብሔር ፊት በመመላለሱ፣ ቤተክርስቲያን ፊት መጥቶ በማልቀሱ ውስጥ በጣም በወንዳችን ጠንክሮ ስለነበረ ልክ ከትንሣኤው በኋላ ግን ህሊና ፌዳፕ ማድረግ ትጀምራለች አይደል? ያንን ተዘክሮ ጠብቆ መኖር ይከብዳታል። ለዚህም ነው አንድ መምህራችን በአንድ ጉባኤ ሲያስተምር ምን አለ? እንግዲህ ጾም ስግደቱ ሲቀር ጸሎቱን ተረሳ፣ እኛ መሞት ጀመር አንተ ስትነሳ። ልብ በሉ እንግዲህ ከትንሣኤ እስከ በዓለ አምሳ ከሚከለከሉ ተግባራት መካከል አብዝቶ ሰጊድ አይፈቀድም ለሰው፣ ጾምም አይፈቀድለትም። ጾም ስግደቱ ሲቀር ምኑም ተረሳ፣ ጸሎቱም ተረሳ። አንተ እኛ መሞት ጀመርን አንተ ምን ስትል አንተ ስትል ተዘክሮተ እግዚአብሔርን መልቀቅ ማለት ነው። መሞት ማለት ክርስቶስ ሲነሳ የእኛ ሞት ጀመረ ማለት በጾሙ ጊዜ የነበረንን ያንን ተዘክሮት እያጣነው እንመጣለን ማለት ነው። አሁን እንደው በዚች በሁለት ቀን እንኳን ልምምዳችን ራሳችን እንመልከተው አይደል? በሁለቱም ቀናት በነበረ ልምምድ አሁን 50 ቀናት ደግሞ ብዙ ነው። ህሊናን መጠበቅ ይፈልጋል። የመጀመሪያው የህሊና ትንሣኤ ነው። ለማርያም መግደላዊትም ምን ያስለቅስሻል ሲላት አስቀድሜ እንደምነሳ በልቡናሽ ያህሽውን በወንጌል የተናገርኩት በህሊናሽ ደጋግመሽ ታስቢው የነበረውን ነገር ምን ነው ተውሽው ማለቱ ነው የመጀመሪያው። ሁለተኛ ህግ ማነው? ትንሣኤ ዘልቡና የሚባል ደግሞ አለ። ትንሣኤ የመጀመሪያው የህሊና ነው። ሁለተኛ የልቡና ነው። የልቡና ትንሣኤ ማለት ምን ማለት ነው? የልቡና ትንሣኤ ማነው? የህሊና ትንሣኤ ከማሰብ ጋር ያገናኙታል። የልቡናን ደግሞ ከመናገር ጋር ያያይዙታል። ሰው በአንደበቱ ዕለት ዕለት እግዚአብሔርን እያመሰገነ ተቀድሶ ይውላል። ያችን ሲያጣት ግን ልቡናው ሞተችበት ይባላል። ልቡናው ሞተችበት። ልቡናው ሞተ የሚያሰኘው በልብ የታሰበ በአንደበት እንዲመሰከር እንዲሁ አንደበታችን ላይ የምናወጣቸው እያንዳንዱ ቃላት የልቦናችን ፍሬዎች ናቸው። ከመቅጽበት የተገኙ አይደሉም። ወይም የሆነ አእምሯችን ብልጭ ብሎበት የሚያመጣ አይደለም። ልቦናችን ውስጥ ያመላለስነውን በአንደበታችን የምንናገረው። ልቡና ፍጹም የሆነውን እግዚአብሔርን ቃል መናገር ስታቆም፣ ዝማሬውን ስታቆም፣ ጸሎቱን ስታቆም፣ እግዚአብሔር ፊት ያላትን መንፈሳዊ ነገር በሙሉ ከቅዱሳት መጽሐፍት ያገኘችውን መናገር ስታቆም ልቡና ሞተች ይባላል። ልቡና ስለምትሞት ነው። የልቡናን ሞት በአንደበት እሷ ስትናገር ማርያም መግደላዊት ምን አለች? ጌታዬን ወስደውብኛል። ምን ማለት ነው? የማይወሰድ ክርስቶስ እንደሆነ እኮ ነግሯታል። ብዙ ጊዜም በተአምራት አይታዋለች። አይሁዳውያን ሊገሉት ሲመጡ እርሱ ከመካከላቸው ሲወሰድ አይታለች። በልቦናው የነበረውን ክርስቶስ ከእርሷ ጋር በነበረ ጊዜ በልቦናዋ ይዛው የነበረውን ነገር አሁን ግን ተወችው።
የልቡና ትንሣኤ ያስፈልግሻል ማለት ነው። የልቡና ትንሣኤ በምን ይገኛል ቢሉ በንስሐ ይላሉ ቅዱሳን አባቶቻችን። ሶስተኛ ምን አይነት ትንሣኤ ነው ከተባለ ትንሣኤ ሙታን ደግሞ የሚባል አለ በቤተ ክርስቲያናችን። ትንሣኤ ሙታን ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ ዘጉባኤ የሰው ልጆችን ከማስነሳቱ በፊት የሚደረግ ትንሣኤ አለ። ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ 4 ጊዜ የሰው ልጆችን ከሞት አስነስቷል። ስንት ጊዜ አልኳችሁ? 4 ጊዜ። አራተኛው በትንሣኤው ልክ ክርስቶስ በተነሳ ጊዜ ያስነሳቸው ናቸው። ስለዚህ በመዋዕለ ሥጋዌ በተገለጠ ጊዜ ስንት አስነስቷል ማለታችን ነው? 3 ሰዎችን አስነስቷል። 3 ሰዎች። እነዚህ 3ቱ ሰዎች በተለያየ አይነት መንገድ በተለያየ አይነት እድሜ ያሉ ከዛ ደግሞ በተለያየ አይነት የጾታና በተለያየ አይነት የክርስቶስን በመቅረብ ውስጥ የነበሩ የተለያዩ ሰዎችን ያስነሳው። የመጀመሪያው ሁላችን የምናውቀው የኢያኢሮስን ልጅ ጣቢታን አስነስቷል። ይህች ልጅ ሴት ነች። እድሜዋ 12 የሚሆን ነው። ያ 10 አለቃው ከክርስቶስ ጋር በዋለበት እየዋለ ባደረበት እያደረ ከእርሱ ትምህርት ለመስማት ይመላለስ የነበረ ሰው ነው። አንድ ጊዜ ልጁ ሞተችበት ይላል። ወደ ክርስቶስ ቀጥታ መጣና ጌታ ሆይ አንድ ልጄ ሞታብኛለች፣ እርሷን አስነሳታለሁ። እና ክርስቶስ ሊመጣ መንገድ ጀምሮ ሳለ ቃል ብቻ አውጣ፣ አንተ ቃል ብታወጣ እኔ በዚህ ምድር ስኖር ና ስለው የሚመጣልኝ ሂድ ስለው የሚታዘዘኝ ብዙ ጭፍራዎች አሉኝ። አንተም የዚህች ልጅ ነፍስ ለአንተ ታዛዥ ነው። ተነሽ ብትላት ልትነሳ፣ ሂጂ ብትላት ልትሄድ የሚቻላት ነው። ሂድ አለው። ክርስቶስ ግን ይሄንን ቃል ሰምቶ ብቻ በቃል ሊያድን አልፈለግም። መንገድ ጀመረ ይላል። መንገድ ጀምሮ ሳለ ሁላችን የምናውቀው 12 ዓመት ደም ሲፈሳት የነበረች ሴት ክርስቶስን ነክታ ድናለች አይደል? ክርስቶስ ይወላችሁ ሊያድን እየመጣ የሚያድን አምላክ ነው። ሊፈውስ እየመጣ ብዙ ጊዜ በህይወታችን ፈውስ ወዳለበት ቦታ ስንሄድ በመንገድ ሊያገኘን እንደሚችል ማሰብ ያስፈልጋል ማለት ነው። እንደ ቅዱስ ጳውሎስ ከመንገድ ላይ ሊያገኘን ይችላል። 12 ዓመት ደም ሲፈሳት እንደነበረችው ሴት ከመንገድ ሊያገኝ ይችላል። እሷን ፈውሷት ሄደ ይላል። ወደ ውስጥም ገባ። አይ አታድክመው፣ ክርስቶስን አታድክመው፣ በቃ ሴቲቱ እኮ ሞታለች አለ። ጌታ ምን አለ? ይህች ልጅ ተኝታለች እንጂ አልሞተችም። ገባ። 3ቱን ይዞ ገባ። የምስጢር ሐዋርያት የሚባሉትን እነ ጴጥሮስና ያዕቆብና ዮሐንስን ይዟቸው ገባ። ጸሎት አደረገ። ሴቲቱን አስነሳ። ደስታ ሆነላቸው ይላል። የመጀመሪያው ያዳናት ይሄ ነው። ሁለተኛ ያዳነው በመንገድ ሲሄድ አንዲት ሴት ወጣት ልጇ ሞቶባት ወደ መቃብር ሲወስዱት በመንገድ ተገናኘ ይላል። በመንገድ አገኘና ጌታ አስቀድሞ አይቶ አታልቅሱ፣ ልጁ ተኝቷል እንጂ አልሞተም አላቸው። አሁን ይህ ከባድ ቃል ነው አይደለም? ክርስቶስ በመካከላቸው እየሄደ ነው። ልብ በሉ። ያን ጊዜ ክርስቶስን ሎቱ ስብሐት ክብር ይግባውና እንደ ሩቅ መለኮት እንደተለየው አንድ ተራ ሰው ያስቡት ስለነበረ ይሄ ቃል ለዛች ሴት የሚያሳምም ቃል ነው። ልጇን የሞተባት ለእናት ልጅ መሞት ከባድ ነው ስሜቱ። ይሄንን ስሜት ግን ሴቲቱ ያዝ አድርጋ ተኝቷል እንጂ አልሞተም ሲባል በደስታ ተቀበለችው። ይድን ዘንድ እንደምትችል ልታድነው ዘንድ ትችል እንደሆነ አምናለሁ፣ አድንልኝ አለ። ክርስቶስም ያንን ሰው ምን አለው? በመንገድ ሊቀበር እየሄደ ሳለ ምን አደረገው? ተነስና ሂድ አለው። ያን ጊዜ ተነስቶ ሄደ ይላል። ሶስተኛ ዛሬ የምናከብረው ረቡዕ ማለታችን ነው። የአልዓዛርን ነው። አልዓዛር ሞቶ ተቀብሮ 4 ቀን ከሆነ በኋላ ክርስቶስ ከኢየሩሳሌም ወደና አልዓዛር ወደሚኖሩበት ገሊላ ወረደና መጣ ወደ እነሱ። ሲመጣ ማርታ ነች አስቀድማ ያገኘችው። ጌታ ሆይ አንተ ከኛ ጋር ብትኖር ኖሮ እኮ አይሞትም ነበር እያለች በብዙ ዘበዘበችው። አንቺ ሴት ተይ አላት ይላል። ብዙ እያለቀሰች ከቆየች በኋላ ገባችና ለማርያም መምህር መጥቷል ብላ ሹክ አለችው። ማርያም መጣች። ጌታ ሆይ ወንድማችን ሞቶብናል፣ አልዓዛር ከኛ የለም አለ። እጅግ ይወደው ስለነበር አለቀሰለት ይላል። በቅዱሳት መጽሐፍት 2 ሰዎችን ብቻ ክርስቶስ ይወድ ነበር ተብሎ ተቀጽሏል። የመጀመሪያው ለአልዓዛር ነው፣ ሁለተኛ ለዮሐንስ ነው። አለቀሰለት። ከዛ ወዴት ነው ያለው አለ።
ማርታ መጣችና አሁን ደግሞ ማርታ በተራ ቅድም ባትሄድብን አለችው። አሁን ደግሞ ይሸታል፣ 4 ቀን ሆኖታል፣ ከመቃብሩ ጋር አትሂድ እባክህ አለችው። እርሱ ምን አለ? አልዓዛር ለ4 ቀን ተኝቷል እንጂ አልሞተም አላት ይላል። ቀረበና አልዓዛር ና አለ። አልዓዛር ከነበፍታው መጣ ይላል። በሩን አነሱለት ሐዋርያ፣ ከነበፍታው መጣ፣ ተገናኘ። ይህንን ቅዱስ ባስልዮስ በተረጎመበት አንቀጹ ለ3 ነገር ያነሳዋል። እቺን አንስተን 2ቱን እናነሳና እንጠቀልለዋለን። 3ቱን ሞቶች ግን ከኛ ህይወት ጋር እናገናኛቸው። የመጀመሪያው ክርስቶስ ያዳነው የት ነው? የመጀመሪያው ጣቢታን አይደል? ጣቢታን የት ነው ያዳናት? ቤቷ ነው ያዳናት። ከመንገድ አይደለም ያገኛት፣ ከመቃብር አይደለም የጠራት። ቤቷ ማለት በማን ቤቱ? በእናት በአባቷ እቅፍ ባለበት ቤት። እናት አባት በሆነችን በቤተ ክርስቲያን ፊት ሆነን የሞትን ሰዎች የለም? በቤተ ክርስቲያን ውስጥ እየዘመር እየሰበክ እየቀደስ እያስተባበርን ጉባኤ እየዘረጋን ለብዙዎች መዳን ደውል ደዋዮች ሆነን ግን የሞትን የለንም? በቤተ ክርስቲያን ውስጥ ሆነን የሞትን። ይህቺ በእናት በአባቷ ቤት በዛ በተደላደለ አልጋ ላይ ተኝታ ነው ክርስቶስ መጥቶ የፈወሳት። ክርስቶስ በእናት ቤታችን በቤተ ክርስቲያን መጥቶ ይፈውሰናል። እግራችንን ብቻ እናውጣው። እዚሁ ከነ ኃጢአታችን እዚሁ እንሁን። ከነ ሽታችን ከነ ሞትንበት ኃጢአታችን በቤተ ክርስቲያን በጓዳ ውስጥ እንሁን። መቅደስ ውስጥ ሆነን እኮ የጠፋን የለን? እየቀደስ እየፈተት እውነተኛውን አማናዊውን የክርስቶስ ሥጋ ደም እያቀበል የጠፋን የሞትናለን። እዛ ቤት ውስጥ ገባ አስነሳት ይላል። ክርስቶስ መቅደስ ወደ ተባለች ወደ ቤተ ክርስቲያን መተን በቤተ ክርስቲያን የጠፋን ሁላችንን የሚያንሳ የመጀመሪያዋ ነው። ግን አሁንም መጽናት ነው። ያቺ ሴት እዛ። ሁለተኛው የት ያለውና ያዳነው? በመንገድ ያለውን ሊቀብሩት እየሄዱ መቅበር ማለት ከሃይማኖት መለየት ነው። ዛሬ ከዚህች ቤተክርስቲያን ለመውጣት ብዙ የጓጓን ሰዎች የለን? ምክንያት የምንፈልግ ሰዎች፣ የሆኑ አገልጋዮች እስኪሰድቡን የምንጠብቅ ሰዎች፣ የንስሐ አባታችን ቢሆነ ነገር እስኪያስቀይሙን የምንጠብቅ ሰዎች የለን? ገና እየተንደረደርን ያለን ለሞት ብዙዎች እያለቀሱ የሚከተሉን ሰዎች የሉ? ያንን ወጣት እኮ በቃሬዛ ይዘውት ሲሄዱ እናቱም እያለቀሰች የሚወዱትን ሰዎች እያለቀሱ ይከተሉታል። ዛሬ እንዲህ እያለቀሱ የሚከተሉልን ሰዎች የሉን? የለንም? አለን እኮ ብዙዎች። ከዚህ ከእናት ቤተክርስቲያን ወጥተን ቀብራችን የናፈቀን እንደው የሆነ የሃይማኖት ድርጅት ውስጥ ገብተን ፈቃዳችንን ለመፈጸም ያኮበኮብን ሰዎች ካለን መጠበቅ ያስፈልጋል። ክርስቶስ ከመንገድም ይፈውሰናል። እየሄድን ባለንበት ቦታም ሆነን ግን ቆም ብለን ክርስቶስን እንጥራው። ጌታ ሆይ እኔ መቃብር የተቆፍሮ ልቀበር እየሄድኩ ያለው ነኝ ብለን እንጥራው። ከመንገድ ያገኘናል። ሶስተኛው እንደ አልዓዛር የተቀበርን ሰዎች የለን? ፍጹም ከሃይማኖት ክደን የወጣን ሰዎች አለን። ክርስቶስ የሚፈልገን አሁንም አለቀሰለት ነው የሚለው። ሰው ከሃይማኖት ሲወጣ በመላእክት ዘንድ ሐዘን፣ በቅዱሳኑ ዘንድ ብዙ ሐዘን፣ ክርስቶስም ቢሆን ያለቅስልናል እኮ። ለአልዓዛር ምን አለለት ነው የሚለው? አለቀሰለት። የጠፋነውን ቢሆን ግን ከጠፋንበት ቦታ ሆነን እግዚአብሔርን እንጥራው። ባለንበት ቦታ ከዚች ኦርቶዶክሳዊት ንጽሕት ቤተክርስቲያን ወጥተን ያለንበት ባለንበትን ቦታም ሆነን ክርስቶስን እናፍቀው፣ ክርስቶስን እንጥራው። እርግጥ ነው እንደነ ማርታ እንደነ ማርያም ያሉ ስለኛ የሚያለቅሱ እህት ወንድም ሆነ የተሰጡን ቅዱሳን ይፈልጉናል። እርግጥ ነው ይፈልጉን፣ ግን እነሱም እየፈለጉን፣ እኛ ግን ባለንበት ቦታም ሆነን እንጥራው። በብዙ በማይመች ነገር ከቤተ ክርስቲያን የወጣን ሰዎች አለን። በብዙ በማይመች እግዚአብሔር ሊያገኘን መጥቶ በመንገድ የተሸዋወድን ጸሎት ጸልየን እርሱ ከሰዓት መልሱን ይዞ ሲመጣኛ ጧት ከቤተ ክርስቲያን የወጣን ብዙዎች አለን። በማይመች መንገድ ውስጥ ሆነን ያለን ግን እዛ ሆነን ክርስቶስን እንጥራው። ትንሣኤ ሙታን የምንለው ይህንን ነው። ከሞት በኋላ ያለ ህይወት፣ ምናልባት ከመቃብርም በኋላ፣ ምናልባት ለመቀበርም እየሄድን፣ ምናልባትም ገና ሞተን በአልጋችን ተኝተን ሳለን ክርስቶስ ያስነሳል። ትንሣኤ ሙታን ትባላለች። አራተኛው ትንሣኤ ዘክርስቶስ የሚባል አለ በቅዱሳት መጽሐፍ። ይህቺ የሃይማኖት መሰረት፣ የድህነታችን ማረጋገጫ፣ ለክርስትናችን መጠቅለያ
የሆነችው ሃይማኖታችንን ያጸናበት ትንሣኤው ነው ክርስቶስ። በብሉይ ኪዳን ሞት ትፈራ ነበር። በአዲስ ኪዳን ግን ያቺ የምትፈራው ሞት መዘባበቻ የሆነው በክርስቶስ ሞት ነው። ለዚህም ነው ቅዱስ ጳውሎስ ደግሞ ደጋግሞ ለቆሮንቶስ ክርስቲያኖች በላከው መልእክቱ ላይ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምሮ ስለ ትንሣኤው ደግሞ ደጋግሞ ይነግረናል። ይህቺ ትንሣኤ የመዳናችን ዋና መጠቅለያዋ የድህነት መፈጸሚያዋ ትንሣኤ ዘክርስቶስ ነው። ሰው ሁሉን ነገር አምኖ የክርስቶስን ትንሣኤ ካላመነ ከድህነቱ ጎሏል። ሰው ሁሉን ነገር አምኖ ተቀብሎ የክርስቶስን ትንሣኤ ካልተቀበለ የጀመራት የመዳን መንገዱን ከመንገድ እንደ ጣላት ነው። ሰው ሁሉን ነገር አምኖ የክርስቶስን ትንሣኤ ካልተቀበለ እንዴትም ያለ የህይወቱ መዳን ፍጻሜ ሊሆንለት አይችልም። እዚህም ነው ቅዱስ ጳውሎስ ሲነግረን ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ ይላል፣ ይጠይቃል። ሰዱቃውያን ያን ጊዜ ክርስቶስ አልተነሳም ሐዋርያቱ ወስደውት ነበር እያሉ በብዙ ያሙ ስለነበረ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች እንዲህ ብለው የሚያስተምሩ ሰዎች አሉ። እነሱማ እንዲህ ካሉ ይላል ትንሣኤ ሙታን ከሌለማ ይላል ክርስቶስም አልተነሳም። ክርስቶስ ካልተነሳ እንግዲህ ስብከታችን ሁሉ ከንቱ ነው። ስብከታችን ሕይወት አለው ብለን ምንመሰክርበት ዋናው ነገር ክርስቶስ ስለተነሳ ነው። ከሶስቱ ትንሣኤዎች የክርስቶስ ትንሣኤ ልዩ፣ ንጽሕት፣ ንዕር፣ ክብርት፣ ቅድስት ነች እንላለን። ስለ ብዙ ምክንያት ሶስቱን ላንሳ። የመጀመሪያው የክርስቶስ ትንሣኤ ቅድስት የምትሰኝበት ዋናው ምክንያት አስነሺ የሌለው ትንሣኤ ስለሆነ ነው። ጣቢታ ብትነሳ በክርስቶስ ኃይል፣ ያ በመንገድ ያስነሳው ሰው ቢነሳ በክርስቶስ ኃይል፣ አልዓዛር ቢነሳ በክርስቶስ ኃይል፣ ክርስቶስ ቢነሳ በራሱ ገንዘብ አስነሺ የሌለው ትንሣኤ ስለሆነ የክርስቶስ ትንሣኤ ንጽሕት፣ ቅድስት፣ ንዕርት ናት እንላለን። ሁለተኛው ይህቺ ትንሣኤ ዘጉባኤን የማትጠብቅ ትንሣኤ ነች። ጣቢታ ብትነሳ ኖራ ሞታለች፣ ኋላ ትንሣኤ ሙታንን ትጠብቃለች። አልዓዛር ቢነሳ ኖሮ ሞቷል። መጋቢት 17 የምናከብርለት በዓሉን ሞቷል፣ ሰማዕት ሆኖ ኋላ ምን ይጠብቃል? ትንሣኤ ዘጉባኤ። በመገድ አግኝቶ የፈወሰው ያጎበዝ ኖሮ ሞቷል፣ ኋላ ትንሣኤ ዘጉባኤን ይጠብቃል። የክርስቶስ ትንሣኤ ዘጉባኤ የሌለው ነው። ሌላ የክርስቶስ ትንሣኤ ንጽሕት፣ ንዕድ፣ ክብርት የምንልበት ዋናው ምክንያት የክርስቶስ ትንሣኤ ለሌሎች ትንሣኤ ሕይወት የሰጠ ትንሣኤ ነው። እነ ቅዱስ ጳውሎስ ሞት ሆይ መውጊያ ወዴት አለ ብለው የተመኩበት፣ ሞት ሆይ የት አለ ብለው የዘበቱበት ክርስቶስ ተነስቶ ነፃ ስላወጣን ነው። የክርስቶስ ትንሣኤ ነፃ የሰጠን ነው። የክርስቶስ ትንሣኤ የተረጋጋንበት ነው። የክርስቶስ ትንሣኤ የዳንበት ነው። የክርስቶስ ትንሣኤ ነገን ያየንበት ድልድያችን ነው። የክርስቶስ ትንሣኤ ዘጉባኤን እንድንናፍቅ ያደረገን ነው። ለንጽር የሚቀርብ አይደለም። ብዙዎች ሃይማኖትን መስርተናል የሚሉ ሰዎች አሉ። ንጽሕት አንዲት ርትዕት ሃይማኖት አንዲት ነች። ከዚህ ውጭ ያለ የሃይማኖት ድርጅት ክፍል ልንለው እንችላለን። የትኛውንም የሃይማኖት ድርጅት አስገኘን የሚሉ ክፍሎች ሁሉ ሞተው በስብሰው ከምድር በታች ዛሬ ያሉ። ተዋህዶን የመሰረተልን፣ ስጋውን የሰጠን፣ ደሙንም ያጠጣን፣ ደግሞም ከእሱ ጋር ሕይወት እንድንኖርበት ያደረገ ክርስቶስ ግን ዛሬ ትንሣኤያችንን ሰብኮልን በአብሪና ዓለም ሳትፈጠር በነበረ ክብሩ ይኖራል። ይህቺ ትንሣኤ ለእኛ የምትሰጠን የተዋህዶን ሃይማኖት ንጽሕትና ርትዕትነት፣ ብቸኝነት የሚነግረን ነው። ስለዚህ ማርያምን ምን አላት? ማርያም ሆይ ምንት ያበክኪ ምንድነው የሚያስለቅስሽ አላት። ዛሬ ክርስቲያኖች ምንድነው የሚያስለቅሰን? በትንሣኤው ብርሃን ደስታ ለሆነልን ሰዎች ምንድነው የሚያስለቅሰን? ዛሬ ብዙ የሚያስለቅስ ነገር የለብንም? ልቦናችን የማያለቅስ ሰው አለ? ዛሬ ያልጎደለበት ሰው አለ? ዛሬ አግኝቶ ያላጣ ሰው አለ? ዛሬ ተስፋ ያልቆረጠ ሰው አለ? ምንድነው የሚያስለቅሰን? ከትንሣኤው በኋላ እኮ ለእኛ አዘን የሚገባን አይደለም። ማርያም መግደላዊት አንድ ጊዜ ክርስቶስን ትንሣኤ ካየች ወደ ዓለም ሜዳ ከሰበከች በኋላ ከዛ በኋላ ልቤ በክርስቶስ ጸና፣ በእግዚአብሔር ጸና እያለችን ያስተማረችው
ምንድነው የሚያስለቅሰን? ምንድነው የሚያስለቅሰን ወዳጆቼ? የክርስቶስ ትንሣኤ ሐዘናችንን ሁሉ ጠርጎ ሲኦልን ከፍቶ ሙሉ አስወጥቶ ገነትን ከፍቶ ለኛ ከሰጠን ምንድነው የሚያስለቅሰን? ምንድነው የሚያስለቅሰን? በእውነት ሰው ይህችን ሐዘኑን እንዲርቅለት ሁለቱን ያድርግ ይላሉ ሊቃውንቱ። የመጀመሪያ ትንሣኤውን አምኖ እምነቱን በዚች መሰረት ላይ ያጽና ይላል። ምኑን አምኖ? ትንሣኤውን አምኖ ወነአምን ትንሣኤ ሙታን አይደለም። ኋላ የምትመጣውን ትንሣኤ ሙታን የምናምነው አስቀድሞ ክርስቶስን ያደረገ ወንሴፎ ትንሣኤ ሙታን፣ ትንሣኤ ሙታንን ተስፋ እናደርጋለን። ወነአምን ትንሣኤከ በአማን ቅዱስ፣ ቅዱስ ንጽሕት አንዲት የሆነችውን ትንሣኤ እናምናለን። ይህቺ ትንሣኤ ምኗን ትነግረናለች? ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ፣ በኋላ የምትመጣውን የምትሰጠንን ትንሣኤ ሙታን። ይህችን አምኖ የሚኖር ሰው አይታወክም። ሰው ለማልቀስ ቀድሚያ ስለሚታወክ ማለት ነው። ትንሣኤውን የሚያምን ሰው አይታወክም። ሁለተኛው ለቅሷችንን አርቀን በሃይማኖት እንድንጸና ምግባራትን እንፈጽማቸው። እባካችሁ ትንሣኤ ሙታን ስናስብ ወይም በዓለ ሃምሳን ስናስብ የክርስቶስን ትንሣኤ ነው የምናስበው። በሕሊናችን የሞትን በልቦናችን የሞትን እጆቻችን ጽድቅ ከመስራት ከመመጽወት፣ ዓይኖቻችን በጎ ነገር ከማየት፣ ጆሮቻችን በጎ ነገር ከመስማት፣ እግሮቻችን በጎ ቦታ ከመርገጥ የቦዘኑብን ሰዎችን በትንሣኤው ትንሣኤ እንዲሆንልን አምላካችን ይፍቀድልን። ምን ያስለቅስሻል ብሎ እንደተናገረ ዛሬም ለእኛ ምን ያስለቅሳችኋል ብሎ ሐዘናችንን በትንሣኤ ለውጦ ሁላችንን በቤቱ እንድንጸና አምላካችን ይፍቀድልን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ተሰብስበው ነበር ተበተኑ፣ ዘምረው ነበር ዘፈኑ፣ በሃይማኖት ነበሩ ከሃይማኖት ወጡ ከመባል አምላካችን ይጠብቀን። ሰላም ለከ ተክለ ሃይማኖት መናኒ አሰረ ወንጌል ለጋኒ ቁርባን ከሳባ ቁርባን አቤል ዘይሴኒ አባ አባ ዘሳልኩ ከሰማኒ ወአባ በሰማይ ወልየ በለኒ ቅዱስ ተክለ ሃይማኖት ሁላችንን ይጠብቀን።